ሲወርድ ሲዋረድ የመጣ የፊልም ባህል አላቸው። ካሜራ ማን ይፈልጋል ወሳኝ ነው እንትና ይኖራል። ሳውንድ ማን ግን እንትና ይሰራል ተብሎ ለምሳሌ በዲፒ እና በተለያዩ ዲፓርትመንቶች ብዙ ባለሙያዎች አሉ። ሳውንድ ላይ ግን ትንሽ ነው። ስክሪፕቱ ሲደርሰኝ አነበዋለሁ። ከዛ ዲያሎግ እቆጥራለሁ። ምን አይነት ቦታዎች ላይ እንጠቀማቸዋለን? በብዛት ኢሞሽናል የሆኑ ቦታዎች ላይ የምንጠቀመው። በኦንሴት ትንሽ ሊከብድ ይችላል ኮንትሮል ማናረጋቸው ድምጾች ስለሚኖሩ። አብዛኞቹን የሰሯቸው ስራዎች ላይ ሁሉም ማለት እችላለሁ በድፍረት ኦሪጂናል ድምጾችን እዛው ሪከርድ አድርገን ነው የምንሄደው። እኔ ድምጽ ለመቅዳት አይደለም የመጣሁት፣ ምርጥ ድምጽ ለመቅዳት ነው የመጣሁት። ኢትዮጵያውያን ፊልም ሜከሮች እንደዚህ ቢሰሩ የሚያስብል ነው ያለና ፕሮዲውሰሮች መጥተው ቢያዩት አንድ የንግድ ዘርፍ እንደሆነ አላሳምንም እንጂ ባለሀብትም አትናል። ኢንተርናሽናል ስራ ለመስራት ከፈለግሽ እና ኢንተርናሽናል ማርኬቱን ጆይን ማድረግ ከፈለግሽ የእነሱን ስፔሲፊኬሽኖች ማሟላት አለብሽ። የሳውንድ ትምህርት ቤትማ የለም፣ የፊልሙም የለንም እንኳን የሳውንድ ትምህርት ቤት። የድምጽ ባለሙያ የራሱ ኮሚኒኬሽን ነው።